እነሆ የዛሬው ፕሮግራማችን በንግስትና በዮብዳር ያለውን አንድነትና ልዩነት ነው የምናየው። አብራችሁ ቆዩ። ማናት ንግስት ማናት ዮብዳር ለምትሉ ሰዎች ዮብዳር እቺ ናት፣ ንግስት ደግሞ እቺ ናት። የሁለቱን ፀጉር አንድ አይነት የሚያደርጋቸው ነገር ምንድነው? ሁለቱም ፒክሲ ከርል መሆናቸው ብቻ ነው። ልዩነታቸው ደግሞ ሌሳቸውና ቁመታቸው ነው። እንዴት ካላችሁኝ አሁን በደንብ አሳያችኋለሁ። ስሙኝማ የሀገራችን እናቶች ቤት ውስጥ ኮፍያ ሲደረግ አይወዱም አይደለ? ስለዚህ ለእናቶች ክብር ስል ኮፍያ አውልቃለሁ። ዶንት ሴይ ኤኒቲንግ። ንግስት 16 ኢንች ሆና ፒክሲ ከርል ናት። በጣም ፉል ዴንሲቲ ነው ያላት። 5x6 የሚባለው ግሉለስ ማለት ነው። እንደዛ ናት። ይሄኛውን ራሴን የጨመርኩበት። ስትመጣ ግን ከኋላ ያለው ሽቦ አላት። እንደገና ደግሞ ይሄኛው አጀስት የሚያደርግበት ገመድ ነገር አለ ማለት ነው። ስለዚህ ንግስቶችን ትመስላለች። በጣም ነው የምታምረው። ለአደራረግ በጣም ቀላል ናት። ስፔሻሊ አዳዲስ ሰዎች በጣም ቢጊነር ፍሬንድሊ ስለሆነች ማለት ነው። ላሳያችሁ አድርጌ እንደዚህ ነው የማደርገው። ኮፍያ እንኳን ከውስጥ አላደርግም። እንደዚሁ አድርጌ ይመኙሻል። በዚህ በኩል ከወጣች ወደ ውስጥ አስገባታለሁ። በተረፈ ዳትሴት በጣም ቀላል ነው ለአደራረግ። ከውስጥ እንደነገርኳችሁ ፓውደር ማድረጋችሁ እንዳትረሱ። ነው ፓውደር አድርጊበት ስቲል ይመኙሻል ትታያለች በዚህ በኩል ነጭ ነገር። ስለዚህ ፓውደር አድርጉትና ከቆዳችሁ ጋር እንዲመሳሰልላችሁ። ስትደረገችን ትመስላለች። በጣም ፉል ናት። በጣም ነው ደስ የምትለው። ፒክሲ ከር ናት ብያችኋለሁ። ናቹራል ከለር ነው የምትመጣ። 5x6 ነው፣ ግሉለስ ነው እና 16 ኢንች ነው። በቃ ዮብዳርም ልክ እንደ ንግስት ፒክሲ ከር ሆና 18 ኢንች ናት። ዴንሲቲያቸው የሁለቱም በጣም ፉል ዴንሲቲ ነው። ሌላው በጣም የሚለያቸው ነገር ሌሳቸው ነው። የዮብዳር ሌስ ከ13 በ6 የሚባለው ወይም ደግሞ በግሉ የሚደረገው ነው። ዮብዳር ከውስጧ 3 ማበጠሪያ ያላት እንደምታዩት እንደዚህ። ከዚህ ጋርም ከኋላውም አለ። ሌላው ደግሞ የሚለያቸው ነገር ይሄኛው ፑል አድርጋችሁ እንደፈለጋችሁ አጀስት የምታረጉበት ማሳጅ አላት። ሌላው ብዙ ሰው የሚጠይቀኝ የዮብዳርን ከለር ነው። ይሄንን ከለር እንደምታውቁት እኔ ቤቴ ውስጥ ነው የቀባሁት። ነገር ግን ብራውን ቀብቼ መላክ እችላለሁ? የስ እችላለሁ። ግን የምቀባላችሁን የብራውን ከለር ላሳያችሁ። የምታዩት እቺ ላቀች ናት። 26 ኢንች ዲፕ ከርል ናት። ኮፊ ብራውን ከለር ነው ያላት። ስለዚህ እቺኛዋን በዮብዳር ላይ አድርጌ አፕላይ ማድረግ እችላለሁ። እንደምታዩት ሁለቱም ተመሳሳይ ከለር ነው ያላቸው። ትንሽ ይሄ ጥቁር ስለሚበዛው ብቻ ነው። ስለዚህ ንግስትንም ዮብዳርንም በላቀች ከለር ማቅረብ እችላለሁ ማለት ነው። የንግስትና የዮብዳር ልዩነትና አንድ አይነትነትና ልዩነት ገብቷቸዋል ብዬ ተስፋ አደርጋለሁ። እኔ ጋር አብራችሁ መዘነጥ የምትፈልጉ ሰዎችና እኔንም ሰፖርት ማድረግ የምትፈልጉ ሰዎች ሆይ የት እንደምታገኙ ታውቃላችሁ። የኢንስታግራም እና የዋትስአፕ ነምበር እዚሁ ቲክቶክ ባዮ ላይ ያለላችሁ። እዛ መጡና አዋሩኝ፣ እመልስላችኋለሁ። አይሆፕ ይጠቅማል። እኔ አሁን ወደ ጂም ልሄድ ነው። ባይ